እኔን የሚያቀኝ የኢትዮጵያ ሕዝብ እንዳለ ከመቤታችን ጋር ያለኝን ነገር ያውቃል። ቋንቋዬን ይሄ ነው አልኩት ካልችል ስለሷ ማውራት እንዴት ኢንተርቪው እንዴት እንደሚሄድ አላውቅም። ብቻ ለሞክረውና ትንሽ ልረጋ። ምንም ቢገጥመኝ ምንም ብሆን ቀድሜ የማናግረው እሷን ነው እና አንድም ቀን ለጥያቄዎቼ ምላሽ ሳላገኝ የቀረሁበት ጊዜ የለም። በጣም ከተደረገላቸው ከተጎበኙ ሰዎች አንዷ ነኝና የዛን ጊዜ ግን ጥያቄዎቼ ምላሽ አጡ። ጭራሽ ይባስ ብሎ በጣም የማልጠብቀው ሌላ ችግር ህይወቴ ውስጥ ተፈጠረ። አኮረፍኳት። በጣም ነው የሚገርመው። እግዚአብሔርን አኮረፍኳት። ለምን መጨረሻ ላይ የመጣው ፈተና ፍጹም የማልፈልገው ህይወቴ ላይ እሷንም ደግሞ በብዙ የለመንኳት በህይወቴ እንዲህ ነገር እንዳይገጥመኝ የጠየቅኳት ነገር ስለነበር እንዴት አሳልፈሽ ሰጭኛለሽ ልጅሽ አይደለሁ እንዴ ብዬ በቃ በጣም አኮረፍኳት። እና በጣም የሚያስቀው ነገር መኪና ስነዳ የመቤታችን ቤተክርስቲያን ጋር አፍጥቶ ፊቴን አዞራለሁ ራሱ ሳለም ላለመሳለም ማለት ነውና ደመና በረከቷ ከኛ ጋር ይሁን ለዘላለም አሜን። አንድ ቀን ሌሊት በቃ የሆነ ድምጽ ነገር ነው የሚሰማኝ። በቃ ግሸን ይለኛልና ደነገጥኩ። ማለት እንዳልኳችሁ ገዳም ብዙ የሚሄድ ሰው አይደለሁም፣ ህልምም የሚያይ ሰው አይደለሁም። ይሄ በብዛት ህልም አላይም። እኔ ተኛው ጠዋት እነሳለሁ እግዚአብሔር ይመስገን። መሀልም ማለት አልንቀሳቀስ በጣም እንቅልፋም ነኝ። ተኛለሁ ጠዋት ነው የምነቃው። ጠዋት ተነሳውና ግሸን ይዳላልኩ። እንዴት ይኬዳል? ቤት በኩል ይኬዳል? ምንድነው ማቀው ጉዳይ የለም። ብቻ ጠዋት ተነስቼ ግሸን እንደሚሄድ ብቻ ነው ማቀው። ከዛ ተነሳው በቃ ትኬት ምናምን ተቆራረጠ ሄድኩ። እመቤቴን እኔ እንዴት እንደወጣሁት አላውቅም። ያንን የሚያህል ዳገት የግሸንን ታውቁታላችሁ መቼም። እንዴት እንደወጣሁ እመቤቴን የምታውቀው። በሯ ላይ ደረስኩ። ቅድስት ሆይ ለምኝልኝ፣ ቤትሽን እንድንሰራ ፍቀጅልን።